ህገወጥ ናቸው የተባሉ ቤቶች ህጋዊ ሊደረጉ ስለመሆኑ። ሰላም እንዴት ናችሁ? ጉዳ መርጋ ነኝ። በፌዴራልና ኦሮሚያ ክልል ፍርድ ቤት ጠበቃና የህግ አማካሪ ነኝ። እንግዲህ በኦሮሚያ ክልል ከተሞች የሚገኙ ቤቶች ከደንብ ማለትም ከ2005 ዓመተ ምህረት በኋላ የተሰሩ ቤቶች ህገወጥ የሆኑ ቤቶች ማለት ነው እስከ መጋቢት 16 2018 ዓመተ ምህረት የተሰሩ ቤቶች ብቻ የተወሰኑ መስፈርቶችን የሚያሟሉ ከሆነ ህጋዊ ተብሎ እንግዲህ የባለቤትነት ማረጋገጫ ካርታ እንዲሰጣቸው ከኦሮሚያ ክልል ፕሬዝዳንት ጽህፈት ቤት የተጻፈ ደብዳቤ ለኦሮሚያ መሬት ቢሮ ማለት ነው ይህ ደብዳቤ ይገልጻል። እንግዲህ ደብዳቤውም ደንብ ቁጥር 259 ህዝብ 2018 በኦሮሚያ ክልል ብሔራዊ ምክር ቤት የወጣ ስለሆነ ስራ ላይ እንዲውል የሚል ነው። እንግዲህ ይህ ደንብ የህጋዊነት ጥያቄ ሊያስነሳ ይችላል። ምክንያቱም ከአዋጁ ከሊዝ አዋጅ አንጻር ነው የሚታየው። እንዲሁም ፍትሃዊነቱም ያው ጥያቄ ሊነሳበት ይችላል ከህግ ባለሙያዎች ማለት ነው። ለማንኛውም እንግዲህ ህጋዊ ተደርጎ የባለቤትነት ማረጋገጫ ምስክር ወረቀት እንዲሰጣቸው ተብሏል። መልካም ጊዜ ይሁንላችሁ።